ድርሰው ጫሉ ተፎነኛ አብራችሁኝ ቆዩ በወሎ ኦሮሞ ልዩ ዞን ጅሌ ዱሙጋ ወረዳ አሸባሪው ፋኖና የክልሉ ታጣቂዎች በህዝቡ ላይ ጥቃት መክፈታቸው ተሰማ በወረዳዋ ወያና ተብሎ በሚጠራው ቀበሌ ከትናንት ጀምሮ ጥቃት በህዝቡ ላይ የደረሰ መሆኑን ነዋሪዎች ለኦኤምኤን ያስታወቁ ሲሆን የጥቃቱ መነሻም የአማራ ክልል ታጣቂዎች የወሎ ኦሮሞዎች ንብረት በመዝረፋቸው ነው ሲሉ ማክለዋል ጉዳዩን አስመልክቶ ኦኤምኤን ወደ ስፍራው የደወለ ሲሆን ብዙ ከብቶች እንደተዘረፉም ነዋሪዎች ነግረውናል በአካባቢያቸው አሁንም የተኩስ ድምጽ መኖሩ የገለጹት አስተያየት ሰጪዎች እስካሁን በጥቃቱ የደረሰ ጉዳት በውል እንዳልታወቀ ጠቁሟል የአማራ ክልል ታጣቂዎችና አሸባሪው ፋኖ ህብረተሰቡ በሰላም በቄው ላይ እንዳይኖር በየጊዜው መተናኮልን ስራቸው አድርገዋል ብለዋል ነዋሪዎቹ ጉዳዩን የሚመለከተው የመንግስት አካል ጥቃቱን በዘላቂነት እንዲያስቆምላቸው ነዋሪዎቹ ጠይቀዋል በጉዳዩ ዙሪያ የክልሉን መንግስት የሥራ ኃላፊዎች ለማነጋገር ያደረግነው ሙከራ ለጊዜው አልተሳካም በሌላ ዜና በምስራቅ ሸዋ ዞን ሊበን ጩቃላ ወረዳ ህዝቡ በመንግስት ኃይሎች ተፈናቅሎ የከፋ ሁኔታ ውስጥ እንዳለ ተሰማ ከተለያዩ ቀዮች ተፈናቀሉ ነዋሪዎች ለኦኤምኤን በሰጡት አስተያየት ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላችሁ ተብሎ ህብረተሰቡ ከባድ ችግር ላይ እንዲወርቅ ተደርጓል ነው ያሉት በመቶዎች የሚቆጠሩ ሰዎች በመንግስት ኃይሎች ከቤት ንብረታቸው እንዲፈናቀሉ መደረጉን የገለጹት ነዋሪዎች ህፃናት ሴቶችና አረጋውያን ጭምር በመንግስት ኃይሎች ከቤታቸው መፈናቀላቸውን ተናግረዋል ወቅቱ ክረምት ከመሆኑ ጋር ተያይዞ ችግሩ የከፋ መሆኑን ተናግረው በዝናቡ ህፃናትና አቅመ ደካሞችን ይዘን ለመንከራተት ተገደናል ብለዋል የእርሻ ጊዜም ያለፈባቸው መሆኑን የጠቆሙት ነዋሪዎች አሁን አርሰው ካልዘሩ መጪው ጊዜ ከባድ እንደሚሆንባቸው ገልጸዋል አሁንም ችግር ውስጥ ነን ለወደፊትም በረሃብ እንድንሰቃይ ሆነ ተብሎ በመንግስት ኃይሎች የማስራብ ተግባር እየተፈጸመብን ነው ብለዋል የሊበን ጩቃላ ነዋሪዎች በኦሮሚያ በተለያዩ አካባቢዎች የመንግስት ኃይሎች ሰዎችን አፍነው እየሰወሩ እንደሆነ ተገለጸ ነዋሪዎች ለኦኤምኤን እንደተናገሩት የመንግስት ኃይሎች ምክንያት ሳይናገሩ አያሌ ሰዎችን አፍነው ሰውረዋል ሰዎችን ከያዙ በኋላ የት እንደሚያደርሱ አይታወቅም የሚሉት ነዋሪዎች ፍርድ ቤትም አያቀርቧቸውም ብለዋል የሚያዙ ሰዎች ደህንነት ከባድ ችግር ውስጥ እንዳለ ገልጸው መንግስት ከዚህ አይነት አስከፊ ሰብአዊ መብት ጥሰት እንዲወጣ ጠይቋል የበንዲ እንዳለ የኦሮሞ ፌደራላዊ ኮንግረስ አባል አቶ በሬሳ ደበሎ ታሳስ 12 ቀን 2014 ከገላን ከተማ ከሚሰሩበት ቦታ በመንግስት ኃይሎች ታፍነው ከተወሰዱ በኋላ አሁን ድረስ የት እንዳሉ እንደማይታወቅ ቤተሰብ ለኦኤምኤን ገልጿል አቶ በሬሳ የ8 ልጆች አባት መሆናቸውን ገልጸው ታፍነው ከተወሰዱ በኋላ ደህንነታቸው እጅግ እንዳሳሰባቸው ተናግረዋል ቤተሰብ በሳቸው ገዛ ይኖር እንደነበረ ገልጸው ታፍነው ከተወሰዱ በኋላ ብርቱ ችግር እንደገጠማቸው የቤተሰብ አባላት ተናግረዋል ሰዎችን አፍኖ መውሰድና ደብዛቸው ማጥፋት በኦሮሞ ህዝብ ላይ የተጋረጠ ከባድ ችግር መሆኑን የተናገሩት የአቶ በሬሳ ደበሎ ወንድም አቶ ደምሴ ደበሎ የችግር ችላ የማይባል አስከፊ አካሄድ መሆኑንም ገልጸዋል ለዝርዝር ወዲያዝነው ዜና ስናልፍ የወላይታ ህዝብ ዲሞክራሲያዊ ግንባር የወላይታ ህዝብ የክልልነት ጥያቄ እንዲመለስ ጠየቀ ፓርቲው ጉዳዩን አስመልክቶ ባወጣው መግለጫ ሰሞኑን ለወላይታ ህዝብ በይፋ ለውይይት የቀረበው የክላስተር አደረጃጀት ጉዳይ እንዳሳሰበው ገልጿል ዝርዝራለን ክላስተሩ የምንታገልለት የወላይታ ህዝብ እጅግ በጣም በዘመነና በሰለጠነ መንገድ አቅርቦ ህገ መንግስታዊ ምላሽ ሲጠባበቅበት የቆየውን ህገ መንግስታዊ ታሪካዊና ተፈጥሯዊ ራስን በራስ የማስተዳደር የመብት ጥያቄን ወደ ጎን የተወነው ያለው የወላይታ ህዝብ ዲሞክራሲያዊ ግንባር ይህ ድርጊት ህዝቡን ለአያሌ ዓመታት አስፈላጊ ዋጋ ሊያስከፍል የሚችልና የህዝቡን ክብርና ህልውና አደጋ ላይ የሚጥል አካሄድ መሆኑን እንዳስተዋለ ተናግሯል ይህንን ተከትሎ የፓርቲው ስራ አስፈጻሚ ኮሚቴ አባላት በያዝነው ወር መጀመሪያ ላይ አስቸኳይ ስብሰባ በማድረግ ባለ 6 ነጥብ ያቋም መግለጫ አውጥተዋል በዚህ መሰረት በሀገሪቱ ህገ መንግስት መሰረት ህግ የመተርጎም ስልጣን የተሰጠው ፌዴሬሽን ምክር ቤት የወላይታ ህዝብ ብሔራዊ ክልላዊ መንግስት ምስረታ ህዝበ ውሳኔ እንዲደራጅ በማድረግ የተጣለበትን ከፍተኛ ኃላፊነት እንዲወጣ የወላይታ ህዝብ ዲሞክራሲያዊ ግንባር ጠይቋል የፌደራል መንግስቱም የወላይታ ህዝብን ጨዋነትና ሰላም ወዳድነት ከግንዛቤ ውስጥ አስገብቶ
ህዝቡ ለጠየቀው ህገ መንግስታዊ የመብት ጥያቄ የህገ መንግስታዊ የሆነ የምላሽ አሰጣጥ ሂደቶችን ባለመከተል የወላይታና ሌሎች አካባቢዎች በገዢ ፓርቲ ካድሬዎች አመራርነት የተጀመሩ ህገ መንግስታዊ የሆኑ የክላስተር አደረጃጀት ውይይቶችን እንዲያስቆም አሳስበዋል። የወላይታ ህዝብ በተለያዩ ደረጃዎች ባሉ ምክር ቤቶች በኩል ወስኖ ካጸደቀው የወላይታ ብሔራዊ ክልላዊ መንግስት አደረጃጀት ውጪ የትኛውንም የውዥንብር ሐሳቦች በህዝቡ ዘንድ ምንም አይነት ተቀባይነት የሌላቸው በመሆኑ የፌደራል መንግስት የወላይታ ህዝብ መብቱ ተከብሮለት በተሻለ ሁኔታ ሀገሪቱን እንዲያገለግል የማድረግ ኃላፊነቱን በአግባቡ እንዲወጣ መክሯል። እንዲሁም ከከፍተኛ እስከ ዝቅተኛ ደረጃ ባሉ የመንግስት የአመራር እርከኖች ላይ ያገለገሉ ለሚገኙ የወላይታ ተወላጆች እያንዳንዱ ግለሰብ የሰራው ስራ ታሪክና ቀጣይ ትውልድ የሚያስታውሰው መሆኑን ተረድታችሁ በወላይታ ህዝብ ህልውና ክብር የመልማት እኩል የማድረግና ሁለንተናዊ ከፍታ በራስ የመወሰን እድል ላይ የታቀደውን ክፉ አደጋ የመመከትና የመጋፈጥ ሞራላዊና ታሪካዊ ግዴታ እንዳለባችሁ ተገንዝባችሁ ይህንን ከህገ መንግስት ውጪ የሆነውን ክላስተር የተባለውን አደረጃጀት አምርራችሁ ተቃውሙ የሚል ጥሪ ማቅርበዋል። ለመላው አባላቶቹ፣ ደጋፊዎቹ፣ አጋሮቹና የወላይታ መጽህ እድል ለሚያሳስባቸው ሁሉ ደግሞ የወላይታ ህዝብ አስፈላጊ መስዋዕትነት እንዲከፍልና መንግስታዊ ሽብር ለመፍጠር የታቀደ በሚመስል መልኩ ሆነ ተብሎ እየተሸረበ ያለውን ሴራ በንቃትና በጥበብ መከታተል ይጠበቅባቸዋል ያለ ሲሆን የፓርቲው መርህ የሆነውን ሰላማዊ ትግል ለማበላሸት ለሚተጉ ኃይሎች እድል ፈንታ እንዲነፍጉ አሳስበዋል። ለመላው የወላይታ ተወላጅ ዲያስፖራ ማህበረሰብም ያላቸውን አንጻራዊ ነጻነት ተጠቅመው የወላይታ ህዝብ እየደረሰበት ያለውን ህገ መንግስታዊና ጸረ ዲሞክራሲያዊ አካሄድ ለዓለም ማህበረሰብ ለማሳወቅ የሚያደርጉትን ተቃውሞ የማሰማት ስራቸውን አጠናክረው እንዲገልጹ መልእክቱን አስተላልፈዋል። እንዲሁም የዲሞክራሲያዊ አስተዳደርና ህብረ ብሔራዊ ፌደራሊዝም ስርዓት እንዲገነባ የሚታትሩ የፖለቲካ ኃይሎች ከወላይታ ህዝብ ጎን በመቆም የወላይታ ህዝብ እየደረሰበት ያለውን ህገ መንግስታዊ አሰራር እንዲቃወሙ ጠይቋል። በተጨማሪም የወላይታ ህዝብ በኃይል ወደ ኢትዮጵያ ከተቀላቀለበት ጊዜ ጀምሮ የነበረውን አስደማሚ ስልጣኔ በተለያዩ ጊዜያት ስልጣን በተቆናጠጡ የማዕከላዊ መንግስት ኃላፊዎች በከፍተኛ ግፍና ጭካኔ የመገርሰስ ስራ ሲሰራበት መቆየቱን አስታውሷል። ከዚህም በላይ ለ128 ዓመታት የዘለቀው ይህ አፈናና ጭቆና እስከ ዛሬዋ ቀን ድረስ ከመዝለቁም በላይ የማብቂያው ጊዜ እንኳን በውል አለመታወቁን የገለጸው የወላይታ ህዝብ ዲሞክራሲያዊ ግንባር ከመላው ደጋፊዎቹ አባላቱና አጋሮቹ ጋር በመሆን ሰላማዊ ትግሉን አጠናክሮ እንደሚቀጥል አስታውቋል። ከውጪ የስሪላንካ ተቃዋሚዎች ፕሬዝዳንቱና ጠቅላይ ሚኒስትሩ ስልጣናቸውን እስኪለቁ ድረስ ከቤተ መንግስት እንደማይወጡ ገለጹ። በስሪላንካ ፕሬዝዳንት ጎታባይ ራጃፓክሳና ጠቅላይ ሚኒስትሩ ዊክሬሜስጌ ላይ የተነሳው ተቃውሞ ተጠናክሮ ቀጥሏል። ዝርዝራለን። ለወራት የዘለቀውን ህዝባዊ አመጽ ተከትሎም በርካታ ተቃዋሚዎች የባለስልጣኑን ቤተ መንግስት ተቆጣጥረውታል። በዚህ ተቃውሞ የተነሳም ባለስልጣናቱ ስልጣናቸውን እንደሚለቁ ተገልጾ ነበር። ይሁን እንጂ እስካሁን ድረስ ከፕሬዝዳንቱ የተሰጠ ይፋዊ መግለጫ የለም። የሀገሪቱ የመከላከያ ምንጮች ግን ፕሬዝዳንቱ በባህር ኃይል መርከብ ላይ ስሪላንካ ውስጥ እንደሚገኙ ለቢቢሲ አረጋግጠዋል። ከእርሳቸውም በተጨማሪ የቀድሞ ጠቅላይ ሚኒስትር የነበሩት ወንድማቸው ማህንድሪ ራጃፓክሳ በተመሳሳይ በመርከብ ላይ እንደሚገኙ የቢቢሲ ዘገባ ያመለክታል። በስሪላንካ ለተፈጠረው ከፍተኛ ተቃውሞና ህዝባዊ አመጽ ሀገሪቱ የገጠማት የምጣኔ ሀብት ቀውስ አንዱና ዋነኛው ምክንያት እንደሆነ ይነገራል። በአገሪቱ ለደረሰ የምጣኔ ሀብት ቀውስም ፕሬዝዳንቱ በተደጋጋሚ ሲወቀሱ ቆይተዋል። ስሪላንካ በአሁኑ ወቅት ከፍተኛ የሆነ የዋጋ ንረት አጋጥሟታል። በአገሪቱ በተከሰተው የውጭ ምንዛሪ እጥረት ሳቢያም መድኃኒት፣ ነዳጅና ምግብ ወደ ሀገር ውስጥ ማስገባት አዳጋች እንደሆነበት በጉዳዩ ዙሪያ የተሰሩ ዘገባዎች ያመለክታሉ። በመሆኑም በርካታ ሰዎች የተቃውሞ ድምጻቸውን ለማሰማት ከመላው ሀገሪቱ የተለያዩ የመጓጓዣ ዘዴዎችን በመጠቀም ወደ ሀገሪቱ መዲና ሲጎርፉ ቆይተዋል። በዚህ ከፍተኛ ተቃውሞ የተነሳ ምንም እንኳን የሀገሪቱ መሪዎች ከስልጣናቸው እንደሚለቁ ቢናገሩም ተቃዋሚዎቹ ግን ጥርጣሬያቸውን በመግለጽ ላይ ይገኛሉ። ይህ በእንዲህ እንዳለ የፖለቲካ መሪዎቹ ሰላማዊ የስልጣን ሽግግር ለማድረግ
ዓላማውን ያደረገ ምክክር ሲያደርጉ መቆየታቸው ተገልጿል።